አዲስ አበባ ውስጥ ትንሿ ሚኒ ኩፐር ኤሌክትሪክ መኪና ነው ይዤላችሁ የመጣሁት። ይኸው እንደምታዩት በጣም ጤኒትዬ ሚስተር ቢን መኪና የሚመስል ወይም ደግሞ አውስቲን ማርቲን እና አውስቲን ሚኒፋን ሚኒ ኩፐር ምናምን የሚባሉ መኪኖች አሉና እነሱን አስመስለው ነው ያመጧቸው። 200 ኪሎ ሜትር እስከ 150 ኪሎ ሜትር ድረስ ይሄዳሉ በፉል ቻርጅ። በቻርጅ ቤት ውስጥ ለማድረግ ደግሞ በጣም በቀላሉ በ4 ሰዓት ውስጥ ቻርጅ ማድረግ ይቻላል። የትኛውን ቦታ ማንኛውም ቦታ ላይ ሆናችሁ ቻርጅ ማድረግ ትችላላችሁ። እዩዋት፣ ቅልጥፍጥፍ ያለች መኪና ናት። ዋጋዋ ደግሞ በጣም ተመጣጣኝ ነው። እስከ 1,350,000 ብር ድረስ ለገበያ አውጥተናታል። በ3 አይነት ከለሮች አሉ። ያው እንደምታዩት ፊት ለፊቷ ኋላዋ ምናምን በቃ ቆንጆ ነው። ከፍቷም በተለይ ደግሞ ቢሮ ምናምን ለምትሰሩ ሰዎች ጠዋት ወጣችሁ ማታ ለመግባት በሳምንት 1 ቀን ወይም ደግሞ በሳምንት 2 ቀን አካባቢ ከ0 እስከ 80% ወይም እስከ 100% ቶሎ ቶሎ ቻርጅ እያደረጋችሁ ውስጡን ደግሞ እስኪ ላሳያችሁ። ይኸው እንደምትመለከቱት መኪኖች በጣም ምርጥ ነው። እኔ በጣም ትንሽዬ መኪና መሳይ ነበር። ያው ከኔ ጋር ስትቆም መኪና አታዩ። ማንኛውም መኪና ራሱ እንደዚህ ኮፈኑ የሚታይ ነው። በጣም ቆንጆ መኪና ስትመለከት መሪያ በዚህ ሁኔታ ነው። ቴክኖሎጂ ያለ በቃ ወንበሩ ደግሞ ይተኛል እንደፈለግ ከፍ ዝቅ አለው። አሪፍ ነው። ተማሪ ለማመላለስ ቤት ከስራ ወደ ቤት ለመመላለስ ከኋላም ሰፊ ስፔስ ያለው ሲሆን ይኸው እንደምትመለከቱት ጋቢና ሆኜ አይታችሁኛል። መቼም ምንም እንደዚህ አንቀባራ ካስቀመጠች ደግሞ መካከለኛ ሰዎችን ደግሞ በጣም ዘና ፈታ አድርጋ ነው የምትወስደው ማለት ነው። ለማንኛውም ግን ተመችቶኛል። ይኸው ጓደኛዬ ባርናባስ ደግሞ ገብቶ እስኪ ያስቀኛል። አይተሃል እንግዲህ ባርናባስን የሚያክል በጣም በመኪና ዘርፍ ዙሪያ ላይ ኢትዮጵያ ውስጥም አዲስ አበባ ውስጥም በመኪና ዘርፍ ዙሪያ ላይ የምናደንቀው ወዳጃችን ነው እና እሱን እንደዚህ እንግዲህ ካደነቃት ከወደዳት ምን ትላለህ ባርኒ? ስለዚህ መኪና ከቤት ወደ ስራ ብቻ ሄደ ለመመለስ እና የድሮ መኪና ምን አስታወሰ? ይሄ መኪና ስታይ አውስቲን ማርቲን የምን ሀገር መኪኖች ነበሩ? የእንግሊዝ መኪኖች። ለማንኛውም በብዛትና በጥራት አስገብተናል። ኡማክስ ሚክስ ማክስ ብላችሁ ደውሉ። ይመቻችሁ።